ማለት ነው ጀሞ የለንደን ክለብ እኮ ለኛ እኮ አይሆንም። የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃኝ ከሆነው ሲቲ ጋር ጨዋታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲ ማሸነፍ ፍላጎት ራሱ አይኖራቸው። ማሸነፍ እኮ አይደለም ፍላጎት አይኖራቸውም። ለምን እነሱ ሻምፒዮንሺፕ ታች አይወርዷትም? እንድች ብለው አይነኩትም። በቃ ቅብርር ብለው ልጥፍ ተደርገው ይወጣሉ። በሜዳና በደጋፊ ፊት የነቪላን ነገር ሰምቷል። ቸልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል። ግን እሳ ገብቶ ተለጠፋ አቅም ጉዳይ እንደሆነ ረዳችኋለሁ። ከዚህ በላይ ምንም ማድረግ አትችሉም። እናንተ ዘንድሮ 9 እና 10 ለመጨረሳችሁም እንግዲህ በሱ ነው። ቀጣይ ዓመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ። ይኸውላችሁ ለኛ አልጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው። ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት የደከመ ማለት ነው። ወይኔ እኔ በራሴ ወጣለሁ እኮ የጊዜ ጉዳይ ነው። ግን እናንተ ትዝብት ላይ ነው ወደቃችሁ። ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቁጣጥር ነው የቆጠርኩት። ምን አባት ያገባኝ ባልቋጥርስ እናት። ይኸውላችሁ ጀማው ተመልከቱ። ዶኩ ሶስተኛውን ጎል ሲያስቆጥር ማለት ነው። ይኸውልህ በሜዳ ላይ የምታየው የሲቲ ደጋፊ ማለት ነው ከኪሱ ኩዳ መዘዝ አደረገና ይኸውልህ አርሰናልና አርማርጎበት ይኸው እንዲህ አለ ተመልከት። ሶስተኛው ጎል የተቆጠረው እዚህ ውስጥ ምን አገባን? ከኛ ጋር እኮ ነው እየተወካከርክ ነው ማለት ግን ከቸልሲ ስታንፎርድ ብሪጅ ላይ እንኳን ቸልሲ የሚያበሽቅ ነገር አታድርግም። እኛ ምን አባክና አድርግ ምን አድርጉ ነው ዘንድሮ ሳሩን ቅጠሉም ነው የተነሳብን። እያንዳንዱን ጨዋታ ሲቲ ሄዶ ከሌላ ቡድን ጋር ሲጫወት እኛን የሚያበሽቅ ነገር ይዞ ነው ማለት ነው የሚሄደው። ምንድነው መልእክቱስ ነው? እኔ መልእክቱ ራሱ አልገባኝም። እንደዚህ እንመጣችኋለን ነው ምንድነው ሐሳብህ ወንድሜ? እስቲ ግለጽልኝ። አይ ቸልሲ አስነቀ አይ ቸልሲ በሜዳና በደጋፊው ፊት አይ ምን አለች መሰላችሁ? አመቱ መጀመሪያ ላይ ለ4ትዮሽ ከዛ ለ3ትዮሽ ከዛ ለ2ትዮሽ አመቱ መጨረሻ ላይ አበባዮሽ ለምለም አበባዮሽ ለምለም። ግን እቺ ደጋፊ አልተመቻችም። እኔ በጣም ደስ ብላኛለች። እናትን በጣም ተመችታኛለች። ለማንኛውም ወያላ ጦሰን ይዞ ሂድ። እሺ ጦሰን ይዞ ሂድ። ቅንጣት እንዳይደበረ እናቴን እንዳይደበረ። እዚህ በላ ቴላ እንደዚህ በላ የጽዌው ድምቀት ነው በላ እንዳይባንን ነው በላ ቴላ በላ። እኔ ለወያለው ሰጠሁት 3 ነጥብ ለበላው እንዴት እከለክላለሁ በላ። ከኔ ሻምፒዮን ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ የኔ ቼላ ወንድም ጥላ በላ። ይኸው ቱሪያል እኔ አቋማሲዮ አንቺን ሻምፒዮን ሊግ ካላስገባው ሰው አይደለሁም። በቃ ሰው አይደለሁም። በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ። አንቺን ጥዬ የትም አልሄድም። በቃ ይቀራታል እንጂ ሻምፒዮን ሊግ አንቺን ጥዬ አልሄድም። ቢግ ሪስፔክት የላ ወንድም ጥላ። ማን ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያት ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ። ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት። ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ። ማን ከቢግ ሲክስ ጋር እየጮተ ነው ከቢግ ሲክስ ጋር እየጮተ ነው። የቸልሲ ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ። ከብሬንትፎርድ፣ ኤቨርተን፣ ብራይተን ምናምን ሁሉም ካንቻ የተሻለ አቋም ነው ያሉት። 9ኛ ምናምን ነው የምትጨርሺው አባቴ። ምክንያቱም የራስሽን ዕጣ ፈንታ ራስሽ መወሰን አልቻልሽም። ማን ሲቲ ግን ጎይሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራሱ ወንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው። ለምን ማሊያ ለብሰን አታራም ነበር ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ። ምን እሺ ነው ማን በቋጠሮ ነው ምን በላይ ነው ዋንጫ ገባርለ በቋጠሮ ግዴታ መቋጠር አለብን። ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል። ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል? ተስፋ መቁረጥ የሚባል ነገር የለም። የአርሰናል ደጋፊዎች እኔን አትስደቡኝ። ተረዳኝ አይደል? ልክ እንዳንተ እኔም ተቃጥያለሁ። ገባርለ ጭንግፍ ያልክ የሆነ ሰው ሚንቀው የአይነት የአርሰናል ደጋፊ እኮ እንደዚህ ነው እያለ የሚወራበት የአይነት የአርሰናል ደጋፊ ኮንክ እንዳንተ አይነት እኮ ደጋፊዎች አሉ። ማን የነሱን ቪዲዮ እያየ መዝናናት ይችላል። እኔ ፔጅ አትምጣ። አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ እንከባበር እንጂ
እኔም ተቃጥያለሁ ለራሴ ማለት ነው። ለራሴ ቅጥል ብያለሁ። ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ። ገባሽ አይደለ? ምንም ተስፋ ማድረግ አያስፈልግም። ተቀረቀረልሽ። ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ ጀምር ማለት ነው። እኛ የራሳችንን እድል አሳልፈን ከሰጠን በኋላ ሌላ ክለብ ፌቨር እንዲሰራልን መጠበቅ ራሱ ማለት ነው ሞኝነት ነው ጀሞ። በቃ አርቴታ ወይ አርሰናል ወይ አሁን ትጋፈጥ እንደሆን ትጋፈጣለህ፣ ትዋጋ እንደሆን ትዋጋለህ። የመጨረሻው መዋደቅ ደረጃ ላይ ደርሰናል ማለት ነው። ሲቲ 64 ነጥብ ደርሷል። የ6 ነጥብ ልዩነት ነው ያለን። ልብ አድርጉ። ታዲያ አንድ ቀሪ ጨዋታ ሲቲ አለ። ያንን ጨዋታ ከፓላስ ያደርጋል። ያሸንፍ የማውቀው ነገር የለም። በቀጣይ ሳምንት ኢትሃድ ላይ የሞት ሽረት ትግል አድርገህ አርቴታ ሰራዊትህን አዘጋጅተህ ከዚህ ሜዳ የሆነ ነገር ይዘውጣ። አይመለከተኝም። ማሸነፍ ይሁን ተወጋግተህ አቻ ይሁን አይመለከተኝም። ብቻ ግን ይህንን ሲቲን የመቅረብ ቻንስ ሰጥተኸዋል። ታዲያ እንዳቀረብከው የምታርቀው እዛው ሜዳው ላይ ሄደህ ወይ አቻ ትወጣለህ ወይ አሸንፈህ ትወጣለህ። የግድ አንድ ቀሪ ጨዋታውንና በቀጣይ ከኛ ጋር የሚያደርገውን ጨዋታ ካሸነፈ ሲቲ ማለት ነው የሚሆነው ነገር ምን እንደሆነ ታውቃለህ? ከኛ የበላይ ሆኖ ይቀመጣል። የጎል ልዩነታችንን ተመልከቱ። ገብቷል አይደል? እኔ የኛ ቡድን በሳይኮሎጂው ረገድ ፐርፌክት ከሆነ ማለት ነው ምንም ምክንያት የለም ከዛ ሜዳ ሄደን ነጥብ ይዘን ልንወጣበት የማንችልበት ነገር ማለት ምንም ነገር ማለት ስለሆነ አርቴታ ተዘጋጅ ለሁሉ በቃ ተዘጋጅ። በቃ ለማንም ላይ ተስፋ እናደርግ። በቃ መጥቻለሁ ቦታ ልቀቅ። ይህ መልእክት ለአርቴታ ከፔፕ ጋርዲዮላ እየተላከ የጭንቀት መልእክት ነው። የፕሪሚየር ሊግ ዋንጫ ፉክክር አሁን ወደ ትክክለኛው የጦር ሜዳ ተቀይሯል። የፔፕ ጋርዲዮላ ማንቸስተር ሲቲ ከአርሰናል አንገት ስር በይፋ መተንፈስ ጀምሯል። የጋርዲዮላ ሰራዊቶች ቼልሲን በገዛ ሜዳው በማሸነፍ ወደ ቀጣዩ የቤት ስራቸው ተሸጋግረዋል። ሲቲ መቃረቡ ለአርቴታ ትልቅ ራስ ምታት ሆኖባቸዋል። የፔፕ መልእክት ግልጽ ነው። እኔ እየመጣሁ ነው፣ ቦታውን ልቀቁ የሚል አይችላው ጭራሽ ነጥብ እንዳያጠቡ ትረዳናለህ ብለን ስንጠብቅ የጎል ልዩነቱን በእንደዚህ ያህል ደረጃ እንዲያጠቡ ታረጉታላችሁ። አንድ ጎል እንኳን አታገቡም። እንደው ሞክረን ነበረ አቅቶን ነው ለማለት እንኳን አትታገ 3-0 ትለጠፋላችሁ። እኔ እንደው ለንደን ላይ ከአርሰናል ውጪ ለቁም ነገር የሚሆን ቡድን ይጥፋ በአላህ። በጣም እኔ ምንድን ነበር የጨዋታ ቴክኒካችሁ ምንድን ነበር? ቆይ ምን ለመጫወት ነበር የፈለጋችሁት? የተለይ ሰከንድ ሃፍ ረቢስ ግን እናገባኝ። እኔ መብታችሁ ነው። እንኳን ለሰደገኛ የራሳችንን አሳይመንት አልተወጣንም። እናንተ ምን በወጣችሁ ትጨነቃላችሁ? ደግ አደረጋችሁ። እሰይ እንኳን እንደዚህ ተጫወታችሁ፣ መብታችሁ ነው። ቻምፒየንስ ሊጉን ራሳችሁ ትወጡታላችሁ። ምንም እኮ ማለት ነው ቼልሲ ላይ አንፈርድም። ቼልሲ የራሳችንን የቤት ስራ ሳንጨርስ ቼልሲ ቢያስጥለው ጥሩ ነበረ። ከዚህ በኋላ ማለት የሞት ሽረት ነው። እኔ ምሬ ነው የምላችሁ። እየፈራንም እየተሳቀቅንም ቢሆን ማለት መፋለም ነው የሞት ሽረት። የዋንጫ ሜንታሊቲ ማለት ግን ይኸውላችሁ አያችሁ አይደል? ልክ እንደ ሲቲ ነው። በቃ አለቀ። ርህራሄ የሚባል ነገር አያስፈልግም። ይሄንን ነገር ሊያስተምራቸው ይገባል። አርቴታ ልታስተምራቸው ይገባል። ይሄንን ነገር አንተ ራሱ ልትማርበት ይገባል። ከቼልሲ ጋር ለቶፕ 4 ለመግባት ሶስተኛ ጎል ዶጓ ገባ። ሶስተኛ ጎል በእውነት ይሄ ማለት ነው ካይሴዶ የምትሉት ተጫዋቻችሁ እሱ ነው። ከራይስ ጋር የምታወዳድሩት ይንተፋተፋል። አረ ቼልሲ ራሱ አትሆኑም፣ ጭራሽ አትሆኑም። አሰልጣኛችሁ ጀመር አይችልም። ስቴፋኖ ፈርስት ሃፍ ቤንች አርጎ ቀይሮ አስወጥቶ መግባት ሲኖርበት ይዞት ገባ። ምንም ትለጠለጣለን። ቀጣይ ሳምንት ማለት ነው ኢትሃድ ላይ ስንሄድ ከሲቲ ነጥብ ለማስጣል ሳይሆን መሄድ ያለብን ሲቲን ለማሸነፍ ነው። በቃ ይሄ ነው የዋንጫ ሜንታሊቲ ከአርሰናል የምፈልገው ይሄን ነው። እንደሚያደርጉት ጋይስ እኔ አምናለሁ። ማንቸስተር ሲቲ ሶስተኛውን ጎል ባስቆጠረበት ሞመንት ላይ ካሜራውን አንድ የማንቸስተር ሲቲ ደጋፊን አሳይቶን ነበረ። ምን እያደረገ መሰላችሁ? እንደምትመለከቱት የአርሰናልን ሎጎ ያለበት ቦትል ይዞ እየጠጣ ሚኬል አርቴታና ተጫዋቾቹ ማለት ነው። ከዚህ በላይ ተነሳሽነት የለም። ይሄንን አይታችሁ ማለት ነው ወኔ ከሌላችሁ የማሸነፍና ቀና ማለት ፍላጎት ከሌላችሁ ማለት ነው ቀጣይ ሳምንት ወደ ኢትሃድ እንዳትሄዱ።
ከምሬ ነው የምላችሁ። ወደ ኢታድ እንዳትሄዱ ባትሄዱ ይሻላል። ከዚህ በላይ ሞቲቬሽን የለም። አርቴታ ይሄ ላንተ ነው። በጣም ነው የሚያበሳጨው። ማንቸስተር ሲቲ ቀጣይ ሳምንት 12 ሰዓት ተኩል ላይ እንገናኝ። የአርሰናል ደጋፊ ማለት ነው እንዳትንበጫበጭ ብላችሁ አሁን ማለት ነው እንዳትንበጫበጩ ማንም ማለት ነው የአርሰናል ደጋፊ ክለብህን ንቀህ ራስህንም እንዳታስንቅ ደረትህን ነፍተህ ማለት ነው እውር ጠብቀኝ የበለው። አሁን እውር ጠብቀኝ ምስኪን ቋጣሪ ወያሎች፣ አንተ ነጥብ እንድንጥል ነው የምቋጠረው። እኛ ጎል ዲፍረንስ ላይ እየሰራን ነው። 38-32 በ6 ጎል ዲፍረንስ ትበልጡን ነበረ። 3ቷን አቀለልናት። 2-0 እንኳን ከተሸነፋችሁ ጎል ዲፍረንስ ደግሞ ተቀለበሰ ማለት ነው። ዳትፋር መሄድ አያስፈልግም። ሲጀመር በነጥብ እንደምንበልጣችሁ እኔ በቲሜ ተማመናል። እኩል ቢሆን እንኳን አርሰናል ጎል ዲፍረንስ አለው ምን አለ የሚሉት አድርስለት። ያው እናም ሲቲ ከዚህ በኋላ ሁሉንም ጌም ካሸነፈ አርሰናል ደግሞ የሲቲን ጌም ተሸንፎም ቢሆን ከዛ በኋላ የቀረውን ካሸነፈ በነጥብ እኩል ስለሚሆኑ ማለት ነው። ማኔ ማግባት ችግር አለበት ይታወቃል። አንተ ምትሃት የሆንክ ልጅ በ7 ደቂቃ 2 አሲስት አደረጋለህ። ቢግ ጌም ፕሌየር ከአርሰናል አሲስት አደረገ ለኦራይሊ፣ ከሊቨርፑል ከቼልሲ 2 አሲስት። ራያን ፋኪንግ ቸርኪ ገነርስ ማን ነው ቦትለርስ ዩ ጋራ ቢ ሬዲ ኔክስት። እዚህ ቴሌግራም ላይም የሚገርም ቀመር እያሳካን ነው። አሁን ፕሬዲክሽንስ ብለ ጆይን በል ፒስ። አያችሁት? የሲቲ ደጋፊ ስቴዲየም ውስጥ የታየው ማለት ነው እያረገ የቦትለርሶቹን በቦትል አርማዋን ደቅ አድርጎ እንዲህ መጠጥ አድርገን ነው የምንስብሽ ማለት። ለነገሩ እየሳብንሽ አይደለም እየመጣሽም። እንደምታዩት ነጥቡ 6 ነጥብ ሆኗል። ከአርሰናል ጋር ጨዋታ አለን። 1 ጌም የሚቀረናል። ምንም ማድረግ አልችልም። ከዚህ በኋላ የእናንተ ስራ ሊሆን የሚገባው ሲቲ ላይ መቋጠርና መቋጠር ብቻ ነው። ከዚህ በኋላ እኔ አይ ዶንት ቲንክ 3-4 ጌም ራሱ ማሸነፍ የምትችሉ ማለት ነው። በነገራችን ላይ በዛሬው ጨዋታ ሁሉም ተጫዋች ነው የሚችለው በኢየሱስም ከሴሜኒዮ ውጪ። ሴሜኒዮም ይሄን ያህል መጥፎ አልነበረም፣ ግን ዛሬ አልቻለም። ፈረስተቹ ላይ ስቲል መስራት አለበት። ኳሶችን ሲያበላሽ ነበር፣ ግን ሌሎቹ ሁሉም ነው የሚችሉት ነው። ሃላንድም እንደምታዩት ቸርኪን ስሙን የሸኘው ማለት ነው ተቀይሮ ሲወጣ። አንተ ተው፣ እንዴት አባትህ ነው የምትችለው? በኢየሱስ ከሌፍት ባክ እየመጣ ጎኑን ይከታተተዋል ነው የምላችሁ። ኧረ ኒኮ ራይሊ ረበስ መች ነው አንተ እንደዚህ እንደምትችል ያወቅ ነው። በጣም ነው የምንለየው። በተጫዋቾች ሬቲንግ እመጣለሁ ማለት ነው። ቼልሲ ተሸንፏል። ማን እኔ በምን እንደሚጫወቱ አላውቅም። እነዚህ ቼልሲ ቲክቶከሮች ናቸው መሰለኝ። አንተ 3-0 እንዴት ሜዳ ላይ 3-0 ትሸንፋል? አይ ኖ ሲቲ አሁን የሚገርም ፎርም ላይ ነው። ባለፈው ሊቨርፑልን 4-0 አሸንፉት። እነሱ ግን ሽማግሌዎች ናቸው። ምንም የሚያውቁት ነገር የለም። በሜዳችሁ 3-0 ትሸንፋላችሁ። ለዋንጫ እየጠበቅናችሁ ዋንጫውን በቃ ቼልሲ ይሰጠናል ብዬ ነው እየጠበቅኩኝ አይደለም። ጎረቤት ለመቼ ነው? ቆይ ባለፈው ሜዳችሁ ድረስ ሄዳችሁ አቻ አስወጥታችኋል። ለዛ ነው ዛሬ ይቅርታ ማድረግላችሁ እንጂ ይሄ ይቅርታ የሚደረግ ሽንፈት አይደለም። 3-0 ቀጣይ ሳምንት ምን ከኛ ጋር ሲጫወቱ ሞራል እና ሆኗቸው እንዲገቡ ነው። ምን ማለት ነው እንዴ? እንዴት አንድ ቲም እንደዚህ ላይ ይችላል? ማን በእናታችሁ ቼልሲ የተባለ ነገር የሆነ ነገር አድርጉና ከዚህ ሊጋ አስወጡልኝ። ምንም አይችሉት ምንም። በቃ ሲቲ እንደዚህ ይደበድባችኋል። ሲቲ አይኖ በጣም ምርጥ ላይ ናቸው። ሲቲ እንደዚህ አንድ እንትን እንደዚህ ተፈትፋል። በቃ አተ አረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው። ገብቷል። እኔ በልተነዋል። ሲቲዝንስ ደረትነፋ ገብርኤልን ብያለሁ። ደረትነፋ አርግ ትጠብቃለህ። ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው። እኔ እኮ ፈርስት ሃፍ ተሳቀቅኩኝ። እንደዛ ሲያረጉኝ ተሳቀቅኩኝ። ግን ሰከንድ ሃፍ በቃ አንተ ማነህ? እኔ ቼርኪ እኔ ሰይፈኝ በእናትህ። ምን አይነት ጨዋታ ነው የምትጫወቱት? ኦራይሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልገናል ግዴታ። አንድ ነገር አረጋግጬ የምናገረው ነገር አርሰናል ቀጣይ ሳምንት ዊን የምናደርግ ከሆነ ኮምፕሊትሊ ነው የምንበላው። ይሄን አረጋግጬ ነው የምናገረው። ብቻ ዊን እናደርግ ይዛን ማች ብቻ። ኦራይሊ ተጎድቷል፣ ሃምስትሪንግ ይመስላል። እኔ አላውቅም። እኔ እስቲ ለዛኔ ጨዋታ ግዴታ ያስፈልገናል። ገብቷል። እሱ ነበር የዛኔ ኮክስ ያደረጋቸው የነበረው እሱ ነበር የጠቀመን። ሜትር ከ93 የመሰለ ፉልባክ ግዴታ ያስፈልጋል ለቴስታ። ለምን ለብዙ ነገር ነው የሚጠቅም። ገብቷል። ሲቲዎች ወደ ዋንጫው እየመጡ ነው። የፕሪሚየር ሊጉ ዋንጫ ለማንሳት ፍጥነታቸውን ጨምረው እየተጓዙ ይገኛል። ማንቸስተር ሲቲ ከቼልሲ ጋር ያደረገውን ጨዋታ በሚገርም ድንቅ ብቃት 3-0 ማሸነፍ ችሏል። በዚህም ከፕሪሚየር ሊጉ መሪ አርሰናል ጋር ያላቸውን የነጥብ ልዩነት ወደ 6 ዝቅ ማድረግ ችሏል። በዚህ ሁኔታ ቀጠሉ ሲቲ ዋንጫውን የማንሳት እድል እንዳለው በርካቶች ሐሳባቸውን እየሰጡ ይገኛሉ። የዛሬውን የማንቸስተር ሲቲ ከቼልሲ ጨዋታ እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ያደረጋችሁ ቤተሰብ ይሁኑ። ሲቲዎች ወደ ዋንጫው እየመጡ ነው። የፕሪሚየር ሊጉ ዋንጫ ለማንሳት ፍጥነታቸውን ጨምረው እየተጓዙ ይገኛል።